እሳት የማይፈልግ ከርል በቤታችን እንዴት ራሳችን በራሳችን መስራት እንደምንችል በዛሬ ቪዲዮዬ እስከ መጨረሻው ድረስ አብራችሁን ከቆያችሁ አሳያችኋለሁ። ሰላም እንዴት ናችሁ? ቤታ ነኝ። እንኳን ወደ ቻናሌ በደህና መጣችሁ። በዛሬ ቪዲዮዬ በፍሌክሲ ሮድ ቆንጅዬ ከርል እንዴት አድርጌ የራሴን ፀጉር እንደምሰራው ነው ማሳያችሁ። ፀጉሬን ታጥቤ መጥቻለሁ። ከዛ በኋላ ፀጉሬ እርጥበቱንና ልስላሴውን ይዞ እንዲቆይልኝ የሚያደርግልኝን የኦሊቭ ኦይል ሎሽን የፀጉሬን ቆዳ እንዲሁም ጫፍጫፉን ዙሪያውን በደንብ አድርጌ አዳርሼ ከተቀባው በኋላ ሌላ ቅባትም ተቀብቻለሁ። የኦሊቭ ኦይሉን ቅባቱን ተቀብቻለሁኝ። ከዛ በኋላ ፀጉሬን ለአራት አካፍላለሁኝ። ለአራት ካካፈልኩኝ በኋላ መጠቅለል ጀምራለሁኝ ማለት ነው። የምጠቀልለውም በካንቱ ከርሊንግ ክሬም ነው። ያው ከርሉ እንዲቆይልኝ ስለምፈልግ ይሄንን የማደርገው ያው በታልባም በሬት ጄልም ማድረግ ይቻላል፣ ግን ቶሎ አይደርቅም። ለዛ ነው ይሄንን የማደርገው። ብዙ ጊዜ ቪዲዮ ልሰራ አስብና አይመቻችልኝም፣ ጊዜና ሁኔታዎች አይመቻቹልኝም። ከዚህ በኋላ ግን ቢያንስ በሳምንት አንድ ቪዲዮ እንኳን ለመፖሰት እሞክራለሁኝ። የተለያዩ የፀጉር ቱቶሪያሎችን፣ ስኪንኬር ናቹራል ስኪንኬር ፕሮዳክቶችን ለስኪን ታይፕ እንደየስኪን ታይፓችን እንዴት በቤታችን እየሰራን መጠቀም እንደምንችል፣ እንዲሁም ደግሞ የራሳችንን ፀጉር እንዴት ራሳችን መስራት እንደምንችል፣ እንዲሁም ደግሞ የሌሎችንም ፀጉር እንዴት መስራት እንደምንችል ቪዲዮ እየሰራሁኝ ቱቶሪያል ፖስት አደርግላችኋለሁ። እናንተ ካገዛችሁኝ ማለት ነው። እናንተ ደግሞ ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ። እንዲሁም ኮመንት ስታደርጉልኝ ለእናንተም ለእኔም ሊጠቅመኝ የሚችል ኮመንት አድርጉልኝ። ምክንያቱም የእናንተ ኮመንት ላይ የእናንተ አስተያየት ላይ መሰረት አድርጌ ቪዲዮ እንድሰራ እንዲመቸኝ፣ እንደገና ደግሞ እኔን የሚያበረታታኝ አይነት ቪዲዮ ጻፉልኝ። ይሄ ብቻ አይደለም፣ የሜካፕ ቱቶሪያሎችንም ቪዲዮ እየሰራው ፖስት አደርጋለሁኝ። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ እና ኮመንት ማድረግ ነው። እንዲሁም ሼር እያደረጋችሁ በመጨረሻም ፀጉሬን ጠቅልዬ ጨርሻለሁኝ። የማደርገው ፀሐይ ላይ ነው። ውጪ ስራ እየሰራሁኝ፣ ፀሐይ ላይ ቁጭ ብዬ ሳይሆን ውጪ ስራ እየሰራሁኝ፣ ያው ፀሐይም ይነካኛል። ከ9 ሰዓት በኋላ ነው ይሄን ነገር ስጨርስ ማለት ነው። ለስለስ ብላለች ኦልሬዲ ፀሐይዋ። ከዛን ይሄንን የምፈተው ከ12 ሰዓት በኋላ ኦልሬዲ ከ9 ሰዓት በኋላ ፀሐይ በተወሰነ ደረጃ መቶኛል። ስራ እየሰራሁኝም ነበረ። ከዛ በኋላ ሳልፈታው እንደዛው እንዳለ በቦኔት አሰሬው ነበር ያደርኩት። ጠዋት ስፈታው ይሄንን ይመስላል። ፀጉሬ በደንብ ደርቋል። ቆንጆ ነው የሆነው። አሁን ያንን ማፍታታት ነው። ስራ ልሄድም እየተዘጋጀው ስለነበረ አንደኛዬን ብዬ ነው እንትን እያልኩ ያለሁት። ቆንጆ ነው የደረቀልኝ። ኦልሬዲ ደርቆ ነው እንትን ያልኩት፣ ግን መፍታት ስላልፈለኩኝ ነው።
ፍሬሽ ፍሪዝ እንዲሆንልኝ ስለፈለግኩኝ። አያችሁት? በጣም ቆንጆ ከርል ነው የሆነው። ወድጄዋለሁኝ እኔ በጣም ይሁትማ ስታይል ማድረግ ብቻ ነው አሁን የቀረኝ። በጣም የምፈልገውን ሪዛልት ነው ያገኘሁት እና ጫፉ አይጠነክርም ምን አይልም ቆንጆ ነው የሆነው እና ይሁትማ በቃ ሽር ብትን ማለት ይሄ ነው። ሽር ብትን ቆንጆ ከርል ነው። በቃ ቀጭቋ እያሉ አሁን ወደ ስራ መሄድ ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ሰላም ሁኑልኝ ባይ